በጣም ብሶ የመጣው ከአጫሉ ሁንዴሳ ሞት ወዲህ ስርዓቱ ቀጠለ። በየቦታው ያለን ጽህፈት ቤቶቻችንም ተዘጋ፣ አባሎቻችንም በሙሉ ታሰሩ። እስከዛሬ ድረስ እስራት ነው ያለው። መንቀሳቀስ የማይቻልበት ኦሮሚያ እንግዲህ አንዱ ቅሬታችን በእናንተ ላይም ኦሮሚያ ውስጥ የሚሞቱንም ይህ ሁሉ የሚደረገውንም ሰው ታርዶ ሜዳ ላይ የሚጣልበት ከእስር ቤት ወጥቶ የሚገደልበት ይህን ሁሉ ሲዘግቡ አናያችሁ እና ስለዚህ ሌላ አይላንድ ውስጥ እንዳላችሁ ነው የምንገነዘበው። እናንተም ዜጎች ናቸው እነዛም የሚያልቁት። በሌሎች ሚዲያዎች ሁሉ ሲዘገብ በአገር ውስጥ ባለው ሚዲያ አይዘገብም፣ በመንግስት ሚዲያም አይዘገብም። ኦሮሚያ ውስጥ አሁን ቮላታይል ነው። ሰው ኦልሬዲ በእስራት ነው ያለው። ወጥቶ መግባት አስቸጋሪ የሆነበት እስራት የበዛበት ታጣቂ እንዳለ ቤት ሰብሮ ገብቶ እንትን የሚያደርግበት የህግ በላይነት የሌለበት ሰብአዊ መብት የሚረገጥበት የዚህ አይነት አካሄድ ነው እየተካሄደ ያለው። አሁን ይህን እናሳውቃቸዋል። ሁለተኛ እነዚህ ሰዎች በምን ምክንያት ነው እነማን ናቸው ይህንንስ የሚያደርጉት? ይህንን ለክልሉ መንግስትም ወይም ለሚመለከተውም። ሁለተኛ ነገር ደግሞ ማን ነው ይህን የሚያደርገው? የተጠያቂነት ጉዳይም ስላለ ማለት ነው። ይህንን አንደኛ ምርጫ ቦርድን በየጊዜው አሳውቀናል። ያሳወቅንበትን ለእናንተ ለእንትና ኮንፈርሜሽን ከፈለጋችሁን ፋይሎቻችን አሉ። ለጠቅላይ ሚኒስትሩም ጭምር ያመለከትንበት አቤቱታ አለ። ለሰብአዊ መብት ኮሚሽን ሁሉ ያመለከትንበት አለ። በዛሬው ጊዜ እንግዲህ እንደምታውቁት አንዳንድ ሚዲያ ላይ ተሰማላችሁ፣ ሰዎች ይታሰራሉ። ሲታሰሩ ፍርድ ቤት ይለቃል፣ ፖሊስ ያዝራል። የት ሄደ ነው አቤት የምትለው? ማን ነው አሳሪ ከኋላ ያለው ከፍርድ ቤት ውጭ? ይሄ ችግር ያለበት ሀገር ነው ያለ ነው እና ስለዚህ ይሄን ሁሉ አመልክተናል። ምርጫ ቦርድ ድረስም ብዙ አቤቱታ አቅርበናል። ይሄ እስከዛሬ ድረስ እንደተዘጋ ያውቃሉ። ኦሮሚያ ውስጥ መንቀሳቀስ እንደማይቻል ምንድነው ስም የሚሰጠው? አንድ ኦሮሞ ሲያዝ ኦነግ ሸኔ ነው የሚባለው። ኦነግ ሸኔ እንዴት ኮንፈርምድ እንደሆነ አናቅምኛ። ኦነግ ሸኔ የሚባል ድርጅትም የለም። ሆን ተብሎ ይሄ ቅጽል ስም ተሰጠ። ልክ ጁንታ እንደተደረገው ሁሉ ቅጽል ስም ተሰጠ። ይሄ ኦነግ ሸኔ ድርጅትም አይደለም። የሚንቀሳቀስ ፖለቲካ ድርጅት ሆኖ በምርጫ ቦርድም የሚታወቅ አይደለም። ስለዚህ ኦነግ ሸኔ ማን ነው የሚለው ግን ኦሮሞ ሲያዝ ሲታሰር በኦነግ ሸኔነት ነው። ይሄ በጣም ያሳዝነናል። አገር የምትገነባው አንድነት የሚጠበቀው ማዕከላዊ መንግስት ጥፋትም ቢኖር ጥፋት የለም ብለን አይደለም። ጥፋት ሊኖር ይችላል፣ ወንጀለኛ ሊኖር ይችላል። ወንጀለኛን ግን በህግ የበላይነትን እናስከብራለን ሲባል አንድ ወንጀለኛ ሲቀርብ 48 ሰዓት ነው የሚለው። 48 ሰዓት ላይ ፍርድ ቤት መቅረብ አለበት። አሳሪው አካል ፖሊስ መርምሮ ለአቃቤ ህግ አቅርቦ ፍርድ ቤት መቅረብ አለበት። ራሱን ዲፌንድ ማድረግ አለበት። ፍርድ ቤት ቀርቦ ከዛ በኋላ ጉዳዩ እንዲታይ ይደረጋል። አሁን እኛ 8 ወር 6 ወር ተይዞ ሰው ዝም ብሎ በአደራ ነው ተብሎ እስር ቤት የሚቀመጥበት ነው እና አስቸጋሪ የሆነ ሁኔታ ውስጥ ነው ያለን ለማለት ነው። እዚህ ላይ እኛም እንግዲህ እንደ ጥቆማ እንወስድና በተለይ ወንጀለኛ ናቸው ወይ ወንጀለኛ አይደሉም ንጹሃን ናቸው የሚለውና ምርጫ ቦርድም የሚመለከታቸው አካላትም እዚህ ላይ የሚሰጡትን ምላሽ ደግሞ ለማካተት በጣም ብሶ የመጣው ከአጫሉ ሁንዴሳ ሞት ወዲህ ስርዓቱ ቀጠለ። በየቦታው ያለን ጽህፈት ቤቶቻችንም ተዘጋ፣ አባሎቻችንም በሙሉ ታሰሩ። እስከዛሬ ድረስ እስራት ነው ያለው። መንቀሳቀስ የማይቻልበት ኦሮሚያ እንግዲህ አንዱ ቅሬታችን በእናንተ ላይም ኦሮሚያ ውስጥ የሚሞቱንም ይህ ሁሉ የሚደረገውንም ሰው ታርዶ ሜዳ ላይ የሚጣልበት ከእስር ቤት ወጥቶ የሚገደልበት ይህን ሁሉ ሲዘግቡ አናያችሁ እና ስለዚህ ሌላ አይላንድ ውስጥ እንዳላችሁ ነው የምንገነዘበው። እናንተም ዜጎች ናቸው እነዛም የሚያልቁት። በሌሎች ሚዲያዎች ሁሉ ሲዘገብ በአገር ውስጥ ባለው ሚዲያ አይዘገብም፣ በመንግስት ሚዲያም አይዘገብም። ኦሮሚያ ውስጥ አሁን ቮላታይል ነው። ሰው ኦልሬዲ በእስራት ነው ያለው። ወጥቶ መግባት አስቸጋሪ የሆነበት እስራት የበዛበት ታጣቂ እንዳለ ቤት ሰብሮ ገብቶ እንትን የሚያደርግበት የህግ በላይነት የሌለበት ሰብአዊ መብት የሚረገጥበት የዚህ አይነት አካሄድ ነው እየተካሄደ ያለው። አሁን ይህን እናሳውቃቸዋል። ሁለተኛ እነዚህ ሰዎች በምን ምክንያት ነው እነማን ናቸው ይህንንስ የሚያደርጉት? ይህንን ለክልሉ መንግስትም ወይም ለሚመለከተውም። ሁለተኛ ነገር ደግሞ
ማን ነው ይሄን የሚያደርገው? የተጠያቂነት ጉዳይም ስላለ ማለት ነው። ይሄንን አንደኛ ምርጫ ቦርድን በየጊዜው አሳውቀናል። ያሳወቅንበትን ለእናንተ ለእንትና ኮንፈርሜሽን ከፈለጋችሁ ፋይሎቻችን አሉ። ለጠቅላይ ሚኒስትሩም ጭምር ያመለከትንበት አቤቱታ አለ። ለሰብአዊ መብት ኮሚሽን ሁሉ ያመለከትንበት አለ። በዛሬው ጊዜ እንግዲህ እንደምታውቁት አንዳንድ ሚዲያ ላይ ተሰማላችሁ፣ ሰዎች ይታሰራሉ። ሲታሰሩ ፍርድ ቤት ይለቃል፣ ፖሊስ ያዝራል። የት ሄደ ነው አቤት የምትለው? ማን ነው አሳሪ ከኋላ ያለው ከፍርድ ቤት ውጭ? ይሄ ችግር ያለበት ሀገር ነው ያለ ነው እና ስለዚህ ይሄን ሁሉ አመልክተናል። ምርጫ ቦርድ ድረስም ብዙ አቤቱታ አቅርበናል። ይሄ እስከ ዛሬ ድረስ እንደተዘጋ ያውቃሉ። ኦሮሚያ ውስጥ መንቀሳቀስ እንደማይቻል ምንድነው ስም የሚሰጠው? አንድ ኦሮሞ ሲያዝ ኦነግ ሸኔ ነው የሚባለው። ኦነግ ሸኔ እንዴት ኮንፈርምድ እንደሆነ አናቅምኛ። ኦነግ ሸኔ የሚባል ድርጅትም የለም። ሆን ተብሎ ይሄ ቅጽል ስም ተሰጠ። ልክ ጁንታ እንደተደረገው ሁሉ ቅጽል ስም ተሰጠ። ይሄ ኦነግ ሸኔ ድርጅትም አይደለም። የሚንቀሳቀስ ፖለቲካ ድርጅት ሆኖ በምርጫ ቦርድም የሚታወቅ አይደለም። ስለዚህ ኦነግ ሸኔ ማን ነው የሚለው ግን ኦሮሞ ሲያዝ ሲታሰር በኦነግ ሸኔነት ነው። ይሄ በጣም ያሳዝነናል። አገር የምትገነባው አንድነት የሚጠበቀው ማዕከላዊ መንግስት ጥፋትን ቢኖር ጥፋት የለም ብለን አይደለም። ጥፋት ሊኖር ይችላል፣ ወንጀለኛ ሊኖር ይችላል። ወንጀለኛን ግን በህግ የበላይነትን እናስከብራለን ሲባል አንድ ወንጀለኛ ሲቀርብ 48 ሰዓት ነው የሚለው። 48 ሰዓት ላይ ፍርድ ቤት መቅረብ አለበት። አሳሪው አካል ፖሊስ መርምሮ ለአቃቤ ህግ አቅርቦ ፍርድ ቤት መቅረብ አለበት። ራሱን ዲፌንድ ማድረግ አለበት። ፍርድ ቤት ቀርቦ ከዛ በኋላ ጉዳዩ እንዲታይ ይደረጋል። አሁን እኛ 8 ወር 6 ወር ተይዞ ሰው ዝም ብሎ በአደራ ነው ተብሎ እስር ቤት የሚቀመጥበት ነው እና አስቸጋሪ የሆነ ሁኔታ ውስጥ ነው ያለን ለማለት ነው። እዚህ ላይ እኛም እንግዲህ እንደ ጥቆማ እንወስድና በተለይ ወንጀለኛ ናቸው ወይ ወንጀለኛ አይደሉም ንጹሐን ናቸው የሚለውና ምርጫ ቦርድም የሚመለከታቸው አካላትም እዚህ ላይ የሚሰጡትን ምላሽ ደግሞ ለማካተት በጣም ብሶ የመጣው ከአጫሉ ሁንዴሳ ሞት ወዲህ ስርዓቱ ቀጠለ። በየቦታው ያለን ጽህፈት ቤቶቻችንም ተዘጋ፣ አባሎቻችንም በሙሉ ታሰሩ። እስከ ዛሬ ድረስ እስራት ነው ያለው፣ መንቀሳቀስ የማይቻልበት ኦሮሚያ። እንግዲህ አንዱ ቅሬታችን በእናንተ ላይም ኦሮሚያ ውስጥ የሚሞቱንም ይህ ሁሉ የሚደረገውንም ሰው ታርዶ ሜዳ ላይ የሚጣልበት ከእስር ቤት ወጥቶ የሚገደልበት ይህን ሁሉ ሲዘግቡ አናያችሁ እና ስለዚህ ሌላ አይላንድ ውስጥ እንዳላችሁ ነው የምንገነዘበው። እናንተም ዜጎች ናቸው እነዛም የሚያልቁት። በሌሎች ሚዲያዎች ሁሉ ሲዘገብ በአገር ውስጥ ባለው ሚዲያ አይዘገብም፣ በመንግስት ሚዲያም አይዘገብም። ኦሮሚያ ውስጥ አሁን ቮላታይል ነው። ሰው ኦልሬዲ በእስራት ነው ያለው። ወጥቶ መግባት አስቸጋሪ የሆነበት እስራት የበዛበት ታጣቂ እንዳለ ቤት ሰብሮ ገብቶ እንትን የሚያደርግበት የህግ በላይነት የሌለበት ሰብአዊ መብት የሚረገጥበት የዚህ አይነት አካሄድ ነው እየተካሄደ ያለው። አሁን ይህን እናሳውቃቸዋል። ሁለተኛ እነዚህ ሰዎች በምን ምክንያት ነው እነማን ናቸው ይህንስ የሚያደርጉት? ይህንን ለክልሉ መንግስትም ወይም ለሚመለከተውም። ሁለተኛ ነገር ደግሞ ማን ነው ይህን የሚያደርገው? የተጠያቂነት ጉዳይም ስላለ ማለት ነው። ይህንን አንደኛ ምርጫ ቦርድን በየጊዜው አሳውቀናል። ያሳወቅንበትን ለእናንተ ለእንትና ኮንፈርሜሽን ከፈለጋችሁ ፋይሎቻችን አሉ። ለጠቅላይ ሚኒስትሩም ጭምር ያመለከትንበት አቤቱታ አለ። ለሰብአዊ መብት ኮሚሽን ሁሉ ያመለከትንበት አለ። በዛሬው ጊዜ እንግዲህ እንደምታውቁት አንዳንድ ሚዲያ ላይ ተሰማላችሁ፣ ሰዎች ይታሰራሉ። ሲታሰሩ ፍርድ ቤት ይለቃል፣ ፖሊስ ያዝራል። የት ሄደ ነው አቤት የምትለው? ማን ነው አሳሪ ከኋላ ያለው ከፍርድ ቤት ውጭ? ይሄ ችግር ያለበት ሀገር ነው ያለ ነው እና ስለዚህ ይሄን ሁሉ አመልክተናል። ምርጫ ቦርድ ድረስም ብዙ አቤቱታ አቅርበናል። ይሄ እስከ ዛሬ ድረስ እንደተዘጋ ያውቃሉ። ኦሮሚያ ውስጥ መንቀሳቀስ እንደማይቻል ምንድነው ስም የሚሰጠው? አንድ ኦሮሞ ሲያዝ ኦነግ ሸኔ ነው የሚባለው። ኦነግ ሸኔ እንዴት ኮንፈርምድ እንደሆነ አናቅምኛ። ኦነግ ሸኔ የሚባል ድርጅትም የለም። ሆን ተብሎ ይሄ ቅጽል ስም ተሰጠ። ልክ ጁንታ እንደተደረገው ሁሉ ቅጽል ስም ተሰጠ። ይሄ ኦነግ ሸኔ ድርጅትም አይደለም። የሚንቀሳቀስ
ፖለቲካ ድርጅት ሆኖ በምርጫ ቦርድም የሚታወቅ አይደለም። ስለዚህ ኦነግ ሸኔ ማን ነው የሚለው ግን ኦሮሞ ሲያዝ ሲታሰር በኦነግ ሸኔነት ነው። ይሄ በጣም ያሳዝነናል። አገር የምትገነባው አንድነት የሚጠበቀው ማዕከላዊ መንግስት ጥፋትን ቢኖር ጥፋት የለም ብለን አይደለም። ጥፋት ሊኖር ይችላል፣ ወንጀለኛ ሊኖር ይችላል። ወንጀለኛን ግን በህግ የበላይነትን እናስከብራለን ሲባል አንድ ወንጀለኛ ሲቀርብ 48 ሰዓት ነው የሚለው። 48 ሰዓት ላይ ፍርድ ቤት መቅረብ አለበት። አሳሪው አካል ፖሊስ መርምሮ ለአቃቤ ህግ አቅርቦ ፍርድ ቤት መቅረብ አለበት። ራሱን ዲፌንድ ማድረግ አለበት። ፍርድ ቤት ቀርቦ ከዛ በኋላ ጉዳዩ እንዲታይ ይደረጋል። አሁን እኛ 8 ወር 6 ወር ተይዞ ሰው ዝም ብሎ በአደራ ነው ተብሎ እስር ቤት የሚቀመጥበት ነው እና አስቸጋሪ የሆነ ሁኔታ ውስጥ ነው ያለን ለማለት ነው። እሺ እዚህ ላይ እኛም እንግዲህ እንደ ጥቆማ እንወስድና በተለይ ወንጀለኛ ናቸው ወይ ወንጀለኛ አይደሉም ንጹሐን ናቸው የሚለውና ምርጫ ቦርድም የሚመለከታቸው አካላትም እዚህ ላይ የሚሰጡትን ምላሽ ደግሞ ለማካተት በጣም ብሶ የመጣው ከሃጫሉ ሁንዴሳ ሞት ወዲህ ስርዓቱ ቀጠለ። በየቦታው ያለን ጽህፈት ቤቶቻችንም ተዘጋ፣ አባሎቻችንም በሙሉ ታሰሩ። እስከዛሬ ድረስ እስራት ነው ያለው፣ መንቀሳቀስ የማይቻልበት ኦሮሚያ። እንግዲህ አንዱ ቅሬታችን በእናንተ ላይም ኦሮሚያ ውስጥ የሚሞቱንም ይህ ሁሉ የሚደረገውንም ሰው ታርዶ ሜዳ ላይ የሚጣልበት ከእስር ቤት ወጥቶ የሚገደልበት ይህን ሁሉ ስትዘግቡ አናያችሁ እና ስለዚህ ሌላ አይላንድ ውስጥ እንዳላችሁ ነው የምንገነዘበው። እናንተም ዜጎች ናቸው እነዛም የሚያልቁት። በሌሎች ሚዲያዎች ሁሉ ስትዘገብ በአገር ውስጥ ባለው ሚዲያ አይዘገብም፣ በመንግስት ሚዲያም አይዘገብም። ኦሮሚያ ውስጥ አሁን ቮላታይል ነው። ሰው ኦልሬዲ በእስራት ነው ያለው። ወጥቶ መግባት አስቸጋሪ የሆነበት እስራት የበዛበት ታጣቂ እንዳለ ቤት ሰብሮ ገብቶ እንትን የሚያደርግበት የህግ በላይነት የሌለበት ሰብአዊ መብት የሚረገጥበት የዚህ አይነት አካሄድ ነው እየተካሄደ ያለው። አሁን ይህን እናሳውቃቸዋል። ሁለተኛ እነዚህ ሰዎች በምን ምክንያት ነው እነማን ናቸው ይህንንስ የሚያደርጉት? ይህንን ለክልሉ መንግስትም ወይም ለሚመለከተውም ሁለተኛ ነገር ደግሞ ማን ነው ይህን የሚያደርገው? የተጠያቂነት ጉዳይም ስላለ ማለት ነው። ይህንን አንደኛ ምርጫ ቦርድን በየጊዜው አሳውቀናል። ያሳወቅንበትን ለእናንተ ለእንትና ኮንፈርሜሽን ከፈለጋችሁን ፋይሎቻችን አሉ። ለጠቅላይ ሚኒስትሩም ጭምር ያመለከትንበት አቤቱታ አለ። ለሰብአዊ መብት ኮሚሽን ሁሉ ያመለከትንበት አለ። በዛሬው ጊዜ እንግዲህ እንደምታውቁት አንዳንድ ሚዲያ ላይ ተሰማላችሁ፣ ሰዎች ይታሰራሉ። ሲታሰሩ ፍርድ ቤት ይለቃል፣ ፖሊስ ያዝራል። የት ሄደ ነው አቤት የምትለው? ማን ነው አሳሪ ከኋላ ያለው ከፍርድ ቤት ውጭ? ይሄ ችግር ያለበት ሀገር ነው ያለ ነው እና ስለዚህ ይሄን ሁሉ አመልክተናል። ምርጫ ቦርድ ድረስም ብዙ አቤቱታ አቅርበናል። ይሄ እስከዛሬ ድረስ እንደተዘጋ ያውቃሉ። ኦሮሚያ ውስጥ መንቀሳቀስ እንደማይቻል ምንድን ነው ስም የሚሰጠው? አንድ ኦሮሞ ሲያዝ ኦነግ ሸኔ ነው የሚባለው። ኦነግ ሸኔ እንዴት ኮንፈርምድ እንደሆነ አናቅምኛ። ኦነግ ሸኔ የሚባል ድርጅትም የለም። ሆን ተብሎ ይሄ ቅጽል ስም ተሰጠ። ልክ ጁንታ እንደተደረገ ሁሉ ቅጽል ስም ተሰጠ። ይሄ ኦነግ ሸኔ ድርጅትም አይደለም፣ የሚንቀሳቀስ ፖለቲካ ድርጅት ሆኖ በምርጫ ቦርድም የሚታወቅ አይደለም። ስለዚህ ኦነግ ሸኔ ማን ነው የሚለው ግን ኦሮሞ ሲያዝ ሲታሰር በኦነግ ሸኔነት ነው። ይሄ በጣም ያሳዝነናል። አገር የምትገነባው አንድነት የሚጠበቀው ማዕከላዊ መንግስት ጥፋትን ቢኖር ጥፋት የለም ብለን አይደለም። ጥፋት ሊኖር ይችላል፣ ወንጀለኛ ሊኖር ይችላል። ወንጀለኛን ግን በህግ የበላይነትን እናስከብራለን ሲባል አንድ ወንጀለኛ ሲቀርብ 48 ሰዓት ነው የሚለው። 48 ሰዓት ላይ ፍርድ ቤት መቅረብ አለበት። አሳሪው አካል ፖሊስ መርምሮ ለአቃቤ ህግ አቅርቦ ፍርድ ቤት መቅረብ አለበት። ራሱን ዲፌንድ ማድረግ አለበት። ፍርድ ቤት ቀርቦ ከዛ በኋላ ጉዳዩ እንዲታይ ይደረጋል። አሁን እኛ 8 ወር 6 ወር ተይዞ ሰው ዝም ብሎ በአደራ ነው ተብሎ እስር ቤት የሚቀመጥበት ነው እና አስቸጋሪ የሆነ ሁኔታ ውስጥ ነው ያለን ለማለት ነው። እሺ እዚህ ላይ እኛም እንግዲህ እንደ ጥቆማ እንወስድና በተለይ ወንጀለኛ ናቸው ወይ ወንጀለኛ አይደሉም ንጹሐን ናቸው የሚለውና ምርጫ ቦርድም የሚመለከታቸው አካላትም እዚህ ላይ የሚሰጡትን ምላሽ ደግሞ ለማካተት
በጣም ብሶ የመጣው ከሃጫሉ ሁንዴሳ ሞት ወዲህ ስርዓቱ ቀጠለ። በየቦታው ያለን ጽህፈት ቤቶቻችንም ተዘጋ፣ አባሎቻችንም በሙሉ ታሰሩ። እስከ ዛሬ ድረስ እስራት ነው ያለው፣ መንቀሳቀስ የማይቻልበት ኦሮሚያ። እንግዲህ አንዱ ቅሬታችን በእናንተ ላይም ኦሮሚያ ውስጥ የሚሞቱንም ይህ ሁሉ የሚደረገውንም ሰው ታርዶ ሜዳ ላይ የሚጣልበት ከእስር ቤት ወጥቶ የሚገደልበት ይህን ሁሉ ስትዘግቡ አናያችሁ እና ስለዚህ ሌላ አይላንድ ውስጥ እንዳላችሁ ነው የምንገነዘበው። እናንተም ዜጎች ናቸው እነዛም የሚያልቁት። በሌሎች ሚዲያዎች ሁሉ ስትዘገብ በሀገር ውስጥ ባለው ሚዲያ አይዘገብም፣ በመንግስት ሚዲያም አይዘገብም። ኦሮሚያ ውስጥ አሁን ቮላታይል ነው። ሰው ኦልሬዲ በእስራት ነው ያለው። ወጥቶ መግባት አስቸጋሪ የሆነበት እስራት የበዛበት ታጣቂ እንዳለ ቤት ሰብሮ ገብቶ እንትን የሚያደርግበት የህግ በላይነት የሌለበት ሰብአዊ መብት የሚረገጥበት የዚህ አይነት አካሄድ ነው እየተካሄደ ያለው። አሁን ይህን እናሳውቃቸዋል። ሁለተኛ እነዚህ ሰዎች በምን ምክንያት ነው እነማን ናቸው ይህንስ የሚያደርጉት? ይህንን ለክልሉ መንግስትም ወይም ለሚመለከተውም። ሁለተኛ ነገር ደግሞ ማን ነው ይህን የሚያደርገው? የተጠያቂነት ጉዳይም ስላለ ማለት ነው። ይህንን አንደኛ ምርጫ ቦርድን በየጊዜው አሳውቀናል። ያሳወቅንበትን ለእናንተ ለእንትና ኮንፈርሜሽን ከፈለጋችሁን ፋይሎቻችን አሉ። ለጠቅላይ ሚኒስትሩም ጭምር ያመለከትንበት አቤቱታ አለ። ለሰብአዊ መብት ኮሚሽን ሁሉ ያመለከትንበት አለ። በዛሬው ጊዜ እንግዲህ እንደምታውቁት አንዳንድ ሚዲያ ላይ ተሰማላችሁ፣ ሰዎች ይታሰራሉ። ሲታሰሩ ፍርድ ቤት ይለቃል፣ ፖሊስ ያዝራል። የት ሄደ ነው አቤት የምትለው? ማን ነው አሳሪ ከኋላ ያለው ከፍርድ ቤት ውጭ? ይሄ ችግር ያለበት ሀገር ነው ያለ ነው እና ስለዚህ ይሄን ሁሉ አመልክተናል። ምርጫ ቦርድ ድረስም ብዙ አቤቱታ አቅርበናል። ይሄ እስከዛሬ ድረስ እንደተዘጋ ያውቃሉ። ኦሮሚያ ውስጥ መንቀሳቀስ እንደማይቻል ምንድን ነው ስም የሚሰጠው? አንድ ኦሮሞ ሲያዝ ኦነግ ሸኔ ነው የሚባለው። ኦነግ ሸኔ እንዴት ኮንፈርምድ እንደሆነ አናቅምኛ። ኦነግ ሸኔ የሚባል ድርጅትም የለም። ሆን ተብሎ ይሄ ቅጽል ስም ተሰጠ። ልክ ጁንታ እንደተደረገው ሁሉ ቅጽል ስም ተሰጠ። ይሄ ኦነግ ሸኔ ድርጅትም አይደለም፣ የሚንቀሳቀስ ፖለቲካ ድርጅት ሆኖ በምርጫ ቦርድም የሚታወቅ አይደለም። ስለዚህ ኦነግ ሸኔ ማን ነው የሚለው ግን ኦሮሞ ሲያዝ ሲታሰር በኦነግ ሸኔነት ነው። ይሄ በጣም ያሳዝነናል። አገር የምትገነባው አንድነት የሚጠበቀው ማዕከላዊ መንግስት ጥፋትም ቢኖር ጥፋት የለም ብለን አይደለም። ጥፋት ሊኖር ይችላል፣ ወንጀለኛ ሊኖር ይችላል። ወንጀለኛን ግን በህግ የበላይነትን እናስከብራለን ሲባል አንድ ወንጀለኛ ሲቀርብ 48 ሰዓት ነው የሚለው። 48 ሰዓት ላይ ፍርድ ቤት መቅረብ አለበት። አሳሪው አካል ፖሊስ መርምሮ ለአቃቤ ህግ አቅርቦ ፍርድ ቤት መቅረብ አለበት። ራሱን ዲፌንድ ማድረግ አለበት። ፍርድ ቤት ቀርቦ ከዛ በኋላ ጉዳዩ እንዲታይ ይደረጋል። አሁን እኛ 8 ወር 6 ወር ተይዞ ሰው ዝም ብሎ በአደራ ነው ተብሎ እስር ቤት የሚቀመጥበት ነው እና አስቸጋሪ የሆነ ሁኔታ ውስጥ ነው ያለን ለማለት ነው። እዚህ ላይ እኛም እንግዲህ እንደ ጥቆማ እንወስድና በተለይ ወንጀለኛ ናቸው ወይ ወንጀለኛ አይደሉም ንጹሐን ናቸው የሚለውና ምርጫ ቦርድም የሚመለከታቸው አካላትም እዚህ ላይ የሚሰጡትን ምላሽ ደግሞ ለማካተት